ጎረምሳው ጋሼ ሰላም አደሩ። በቃ ስራ ድድ ማስጣት ሆኖ ይቅር። ጊዜ ከሌሎት እርሶንም ላስጣሉት እንዴ? ምን አባ ነው የምታስጣልኝ አንተ? ዶትን ነው። ኧረ ተው አክብረኝ። ቢያንስ እኮ በ10 ዓመት በልጣለሁ። ኧረ ጋሼ ስንት ዓመቶት ነው? ምን 30 ቢሆነኝ ነው። 30? ምን ጡረታ ከወጡ ነው እንዴ? ዝም በል አንተ። ምን እኔ እዚህ ኑሮ አጎስቁሎኝ ነው እንጂ እናቴ ራሱ 45 ዓመቷ ነው። እርፍ! ጭራሽ እናትም አሎት? እና እሱ ይገርማል። እናቴ እኮ እስካሁንም አቡሽዬ ነው እኮ የምትለኝ። ኧረ ጋሼ ማለቴ አቡሽዬ እባክህ ወሬው ተወውና ለአንተ የሚጠቅምህ ምክር ልስጥክ። አንተ ዝም ብለህ አዳምጠኝ። ጋሼ እንደ ሐሳብ ኑሮ በጣም ከብዶኛል። ተራራ ነው እኮ የሆነብኝ። የሆነ ነገር ጀባ በለኛ ህይወቴ ምገፋብህ። እሺ አንተዬዋ፣ እኔ ገንዘብ ባይኖረኝም አንተ የሚጠቅምህ ነገር ልርዳ። ከልጆች ጋር ሰፈር ላይ መዋል አቁም፣ ቤተክርስቲያን ሂድ፣ ስራ አፈላልግ። አሁን እንደዚህ ቁጭ ብለህ አትዋል። ከዛ ህይወት የምትገፋበት ቀጥተኛው መስመር ታገኘዋለህ። ጸሎት አድርግ፣ ተባረክ። ይህንን ካደረክ ትለወጣለህ። ምን? አሁኑን ውስጠኛ አንተ እንደ ልጆች አርፈህ አትማርም? ትምህርትህ አርፈህ አትቀመጥም እንዴ? ቆይ ሰራ